ወረድ ዛሬ የምንገኘው በሲያደብር ወረዳ አንጨቆረር ቀበሌ የምትገኝ ገበያ ላይ ነው። በገበያ ውስጥ ዞር ብዬ ውሎ አዳሬን ማደርግበት እናት እፈልጋለሁ ማለት ነው። ፕሮግራሙ ተጀምሯል። ታሪኩ አሳይ ነኝ። አብራችሁን ቆዩ፣ አብራችሁን ተጓዙ። ጋሼ እንዴት ዋሉ? ሰላም ዋላችሁ? እንዴት ዋላችሁ? ሰላም እንዴት ናችሁ? ታሪኩ እባላለሁ። እኔም ኃይሉ እባላለሁ። እኔም ጠጄ እባላለሁ። እሺ እኔ ከአዲስ አበባ ነው የመጣሁት። እንግዲህ ከነ ካሜራ ባለሙያ እንደምትመለከቱት ከኢትዮጵያ ቴሌቪዥን ከኢቲቪ ነው የመጣ ነው። ውሎ አዳር የሚባል አንድ ፕሮግራም አለን። እንግዲህ አንጨቆረር መተናል ዛሬ በውሎ አዳር ፕሮግራማችን። እንግዲህ ብዙ ሰዎች አንጨቆረር ግባ ሲባል ስድብ ነው የሚመስላቸው። አንጨቆረር ምንድነው የሚለውን ልንነግራቸው በከተማዋ አኗኗር ምን ይመስላል የሚለውን ሁሉ ልናስቃኛቸው ነው እዚህ የተገኘነውና እንዴት ነው ከናንተ ጋር 1 2 3 ቀን ምን ቆይ ቅር ይላችኋል? እንችላለን እሰይ ይቻላል፣ ችግር የለም። ይቻላል ቆያላችሁ። በጣም ደስ የሚል ነው። እንግዳ ተቀባይነታችንም አንጨቆረር አያሳፍርም። እሺ ቆንጆ ነው። እንደው ሀገር ነው እንዳያችሁት፣ ቆንጆ ሀገር ነው። ቆንጆ ይመስላል። አየሩ በጣም ደስ ይላል። ቀዝቀዝ ያለ ነው። እንደውኛ ቀትርም ቢሆን የደረስነው እንደ ፀሐይ እንደመሆኑ የሚሞቅ አይደለም። አየሩ ሁኔታው ደጋማ ነገር ነው። ቆንጆ ነው። ደስ ይላል። ታዲያ ለምንድን ነው አንጨቆረር ግባ የሚባለው? አባባል ነው። አይ እሱ እኮ አንጨቆረር ግባ እንደ እርግማን ያደርጉታል እንጂ አንጨቆረር ማለት በጣም ከሰሜን ሸዋ በአካባቢ ከሲያደብር ዋዩ ወረዳ በአካባቢ በ12 ኪሎ ሜትር ተኩል ያለች ንዑስ ከተማ ነች። ግን አንጨቆረር ጠረፍ ይመስላቸዋል። እርግማን ጥርግ በለኔ ብለሽ አንጨቆረር ግቢ የሚባለው እርግማን እየመሰላቸው እኔ ራሱ እል ነበረ አንጨቆረር ግባ እል ነበረ። ግን ሲጋባኛው አንጨቆረር ግባ ማለት እንደ እርግማን ሳይሆን አገሩ እንዳየነው ስንመጣም እንደተመለከተው የስንዴ ሀገር ነው፣ የጤፍ ሀገር ነው። በጣም ለም ነው፣ አየሩ ደስ ይላል። ጥሩ ወደ ገነት ግባ እንደማለት ነው። አንጨቆረር ግባ እርግማን መስሏቸው እንጂ መታደል ነው። ስንዴውም ቆንጆ ነው፣ ሰው ይፈነክታል። ልጁም ቆንጆ ነው፣ አየሩም ሸጋ ነው። ስለዚህ አንጨቆረር መግባት መረገም ሳይሆን መታደል ነው። መታደል ነው። እውነት ነው፣ እውነት ነው። ደስ ይላል በጣም። ዛሬ ታዲያ ምን ልትሰሩ ነው ገበያ የመጣችሁት? ምን ልትገዙ ነው? አይ ገበያ ሸጠን ቤት ፍጆታችንን ለመገበያየት ነው። አሃ ስለዚህ አኗኗሩን ሁሉ ከእናንተ ጋር አብሬ ማየት ስለምፈልግ እንግዲህ እንዴት እንደምትሸጡ እንዴት እንደምትገበያዩ ከእርሶ ጋር ውዬ ማደር ፈልጋለሁና አብሬዎት ልሆን አንግዳ። ችግር የለም። እሺ እሺ እሺ። የት ነው ጤፉ ያለው ታዲያ? ያው አህያው ላይ አለ። እሺ እንሽጥ። እሺ እንሂድ። እሺ እሺ በደንብ ነው የታሰረው። አዎ እንዳይፈታ ነው። መንገድ ላይ ከተፈታ ጤፍ አይለቀምም። በተወደደ ጤፍ አሁን ምን እንገዛለን? ይሄንን ሸጠን ሽንኩርት እንገዛለን፣ ቡና እንገዛለን፣ ስኳር እንገዛለን፣ ጌሾ እንገዛለን ለጠላችን። እሺ አሃ ሚዛኑ ላይ ነው በቃ ቀጥታ። አዎ ስንት ነው? 35 50 36 አልነበረም ሳምንት ነው እንዴት ቀነሰ? አይ ሙላና ውሰድ ዞተር በምንሸጥበት ማለት ነው። ሳምንት ዕለት በተሸጠበት ግዛ። አሃ ቀይ ጤፍ የምትሸጡት እናንተ 37 ነው 36 አሃ እናንተ ደግሞ የምታስረክቡት ከ80 እንዴ በልቀንስና ግዛን አሁን ታዲያ ትንሽ ኃይል እንሽጥለትና እንገብይ እንዴ? አይ እንግዲህ ታዲያ ያው ወቅቱ ገበያ ከሆነ ምን እናደርጋለን እኮ እንደ ቀኑ ማለት ነው። እንደ ቀኑ እንግዲህ ምን ይደረጋ? አይ እንግዲህ ለምን እንደ ቀኑ ለምን ይደረጋው? ምን ይደረጋ? እንደ ቀኑ ለምን አለች ላም ይባላል አለች እንደዛ። ምን እንደማለት ነው? እንደ ሆነው ነው። ከመስከረም ጀምሮ እስከ ጥቅምት ድረስ ያለ ወተት በደንብ ትሰጣለች ላማ ማለት ነው። ግን አሁን ደግሞ በደረቅ ደግሞ በደንብ ወተት አታገኝበት። ስለዚህ ለምን አለች ላም እንደ ቀኑ አለች ይባላል። ስለዚህ ጤፉንም እንደ ቀኑ ግዛን። አሁን 37ም ሸጥን
ዛሬ ደግሞ እንደዚህ ስለሆነ እንደ ቀኑ ይግዛና ማለት ነው። ወንድማችን እንዳይከስብብን አይደል? እሺ እሺ 2300 ማለት ነው። አበቅ የለውም ምንድነው? አበቅ ያለው ገለባ ነው። ገለባ የለውም ያለቀለት እንዲሄድልሽ በደንብ ታደርጊዋለሽ። አሁን ያው ወስተሽ ማስፈጨት ትችያለሽ። ቀጥታ ማስፈጨት ምንም የለውም። ይሄ እርሶ ራሱ ጨርሶ ነው ያመጡት? አዎ ያው ሸማቹስ ምን ይሁን እውነት ነው። የሚገዛው መንግስት ሰራተኛ ነው። ምን ቁጭ ብላ ያመጣው እውነት ነው እናቴ። ቆንጆ ጤፍ ነው ያገኙት። ይሁን ደንበኛችን እንግዲህ ይላል ለሳምንቱ ገበያ ነው። አይ ለዛሬ 1000 ብር ስጠኝና ይበቃናል። እሺ በቃ 1000 ብር ማለት ነው። አህያችን ደግሞ እንዳይጠፋብን ለመጫኛችን ያደርስ ይጠፋል። ታዲያ ሸኘት አድርገውና ናና ታዲያ ሻይ ምን እንላለን እኮ ገና ነው። ሻይ ተሰለመ እንዴ አይደለም አንድ ወትሯችን ነው እንደ ዱሯችን እኮ እንደ ዱሯችን አህያው ሸኝና ለማንኛውም አሁን እንደ ዱሯችን ማለት ነው። እሺ በቃ እኛም ወደ ገበያ እንግባ። አንተም አህያው ሸኝታ አድርግና እኔ ባይሆን ደወል አደርግልሃለሁ። እሺ እሺ ጓደኛ አንድ ነው። ከተጣበቀ አይለቅም። የዛሬ ጓደኛ አንድ ነው። ጥብቅ ነው። አባብሉ ምንድነው? ነው እንጂ እኛ እኮ በድሮዎቹ ይዘን አይለቅም የምንለው አሁን በከተማ ቢሆን ታክሲ አለ። እኛ እቺ ከተማዋ ታዳጊ ትንሽ ስለሆነ ገና ነች እና እንዴት ጓዝ እያልን በፀሐይ ጓዝ እያልን እንዴት በእግራችን ነው ጓዝ እያልን ቀስ እያልን እንደርሳለን። እየተጫወትን አንቺም ጨዋታ ታውቂያለሽ። ደስ ይላል። አለዛኩ መንገዱ እኮ አይከፋም። በምን ነው መንገዱ የሚያልቅሽ? እየተጫወትን እንደዚህ ይሄ ጤፍ ነው። ገና አልተነፈሰም እንዴ? ጥርግ በይ አንጨቆረር ግቢ አንጨቆረር ግባ ማለት እንደው ወደ ለምለሙ ወደ ጤፉ ሀገር ወደ ስንዴው ሀገር ግቡ ማለት እንደሆነ አለማወቁ ራሱ እናንተ ጥርግ በይ አንጨቆረር ግቢ ሲባል እንደው ቆላ ምንም ቆላ ያ ቦታ ነው የሚመስላችሁ ወይም ጫካ የሆነ አንዳንዱ ምን ይመስላል መሰለሽ? ጠጅ የሆነ እንደ ገደል ግባ ነው የሚመስለው ነው አይደል? እሰይ ሰላም ለዚህ ቤት ወይ ቆንጆ ቤት ቆንጆ። እሺ እዚህ ላድርገው። አድርጉና እስኪ ነው እዚህ ላይ አረፈለ። እሺ አርፍ ቤት እሺ ያሰምጣሉ እንበሩ ነይ ቁጭ በይ አንቺ አረፍ በይ። ስንገባ ግን ቀሚሳችንን ጣል አድርገን ወይ ቢጃማን ከቀየርን ቢጃማችንን ቀይረን ሻሻችንን ሽፍን አድርገን ጸጉራችንን ሸፍነን አሰማን። ከዛም በኋላ ቡና እቃችን ታቀራረቢያለሽ፣ ቡናሽን ታፈያለሽ። እንግዳ ሲመጣ ቡና አፍልተሽ ምን ብለሽ ቡና ቁርጥሽን አቅርበሽ ነው እንግዳ መቀበል ያለብሽ። እሺ አዎ። እና አሁን አንቺ ቀይረሽ ልብስሽን ትቀይራለሽ፣ ጸጉርሽን ትሸፍኛለሽ፣ ቡና እናፈላለን። እሺ አዎ። አሁን የሚመጡ እንግዶች አሉ እንድንቀበል። እሺ እንነሳ እንግዳ። እሺ እሺ ልብሷ
አምሮብሻል ምርጥ ሄዶልሻል ወይ ከዚህ ጋችን ነው ተሰብስብላለች እቺ በእንጭትና ሆኖኛ በልክ የተሰራ ነው ይመስላል ቆንጆ ሆኖልሻል አሁን ቶሎ ቶሎ ብለን ጋር ስለሚመጣብን ቡናችን ቶሎ ቶሎ አቀራርበን እኔ ላፍላ እኔ ደግሞ አቀራርባለሁ እሺ ደህና እንደው እግዚአብሔር ጥሎልኝ እንዴ እንደው ይርነዳለኝ አንቺ ያዋለው እንደው አስከዘለቃውን ብኮኝ ደህና ነበር ቆያ ከራሚ ነኝ ነሽ አይደለ አረ እንደው እግዚአብሔር ያክልኝ አይደል እንዴ ሆይ በታይ እኮ ነው ብቸኛ እኮ ነኝ አይዞሽ ብቸኛ ነኝ አይዞሽ ልጆች አሉ አይደል ልጆቹ እንደውም እንደምታቸው ብክ ብክ ነው ሁሉም በየፊት እኮ ሩጫ ነው ተማሪዎች ናቸው አሁን ትንሿ ብቻ ነች እሷ ብቻ ያለችው እኔ እኮ ሩጫ ብቻ ነኝ ስራዬ አንቺ የዋ አይዞሽ ጎሽ ቆንጆ 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 ኧረ እባክሽ ነው ጊዜ ይስጥልኝ እንደው ስለ እንጨቆረር ግን ሰው ምን ይያለ እንደሆነ የሚያውቅ አይመስለኝምና እንደው ሰው እንጨቆረር ግባ ይያለ ሲል ምን ይያለ ነው ሰፊ ምርት የሚመረቱበት በተለይ እንደ በሰፊው ጤፍ በጣም ይመረቱበታል የጥራጥሬ ሰብል የሚመረታል ድልብም በሰፊው ነው እዚያ አካባቢ የሚመረተውና አንጨቆረር እንደ ስሙ አይደለም ለየት ያለ እንትን ነው ከዛ ውጪ ህዝቡም እንግዳ አክባሪ ነው በጣም የፍቅር ህዝብ ነው በጣም ተከባብሮ ተዛዝኖ ተደጋግፎ በፍቅር በቃ ሁሉ ነገር የሚኖር ነው በድሩ በማህበራዊ ኑሮ ሰርግም ሲኖር ድግስም እንደዚህ ሲኖር ሀዘንም ከሆነ በጣም በቃ አንተም ብሎ ነው ሁሉንም እርስ በርሱ ተዛዝኖ ተደጋግፎ የሚኖርበት ነው አንጨቆረር ከዚህ ወደ ጎንደር ከዚሁ አካባቢ አንድ የባላባት ልጅ ለትምህርት ይሄዳል ያጼ ፋሲልን ልጅ ያገኛታል እና እሷም ያው በሱ ባለው ካለው ባህሪ አንፃር መልካም ባህሪ አንፃር ከወቀቱም አንፃር በፍቅር ተማረክና አብራው ወደዚህ ትመጣለች የሚባለው ወደዚህ አብራው ትመጣለች እዚህ ከመጣች በኋላ እዚህ ሲመጣ ልጅም አንደኛ የባላባት ልጅ ነው ብዙ ቤተሰቡን በጣም ትልቅ ስምና ዝና ስለነበረ ሊጠይቁ ይመጣሉ ያው አንደኛ የመጣችው ልጅ በጣም ውብ ነች ቆንጆ ነች ሁለተኛ እንግዳን የመጣው አገሩ እንግዳ ተቀባይ ነው እንግዳ አክባሪ ነው ያው ለመጠየቅ የሚገባሉ ሁለተኛም ድግስ ነው ሰርግም አለ እንደው አንጩ ቆረር አርገሽ ይላሉና በዛ ዘመን በጣም ጠጅ በጣም ማር አለ የማር ሀገር ነው ማር በጣም ምርት አለው እንደሌላው እንደ ሰብሉ እንደ ድልቡ እና ጠጅ በጣም ነበርና ከጠጅ አንጩ ቆረር አርገሽ በማለት ሙሽራዋን እንትን ይነግሯታል ያዟታልና በዛ የተነሳ አንጨቆረር ተባለ የሚባል ቆረር አርገሽ አምጪ እንደማለት ነው አዎ ከጠጁ ይሄንን እንደ ስድብ እንዳልሽው ሌላ ቦታ ራቅ ብዬ በነበረበት ሰዓት ሳላቃት በፊት ስሟንም ሳላቅ የሆነ ሰው ሳያናድድሽ አንቺ ስፈልግ አንጨቆረር ግባ በቃ ስድብ ነው በጣም እና እኔም ስለይ ነበር በጣም ሩቅ ሀገር እንደውም ችግር ያለበት መቀመቅ ሲሆን ረድ እንደማለት ገደል ይመስላል እና እኔም በዛ መልክ ነበር የምረዳው ከዛ በኋላ ግን እዚህ ከመጣው በኋላ ከከተማው አሁን በመጣችሁበት መንገድ 12.5 ኪሎ ሜትር ነው እንግዲህ ርዝመቱን እሰቡት ሁለተኛ ከደብረ ብርሃን ደግሞ 45 ኪሎ ሜትር ሲደመር 12 እንግዲህ ከ50 ኪሎ ሜትር በላይ 58 አካባቢ ከአዲስ አበባ ብዙ አይርቅም 130 ኪሎ ሜትር ነው አንጨቆረር ድረስ ሲባል እርግማን ይመስላችኋል አንጨቆረር ግባ ማለት መታደል ነው እንደውም ምርቃት ነው እየመረቋቸው ያሉት ማለት ነው ያን ጊዜ አንጨቆረር ማለት እንደምታዩት ስንዴው ሰው የሚፈነክት የፍቅር ሀገር
ይመደሰታ አገር አየሩ ቆንጆ መልካም ምድሩ ያማረ መተው ቢያውት እኮ አንጭ ቆረር የሚባለው ጠረፍ ጫካ ወይም ወንበዴ የሚሰማራበት ሳይመስላቸው ቀር አንጭ ቆረር ማለት እንዲህ እንደተመለከሹ ገበያው ጥጋብ ነው። መገን አንጭ ቆረር ወርቅ ይዝነብብሽ በእንቁላል ቢሸመት ችግር የለብሽ የጥጋብ አገር ነው አገሩ ማለት ነው። ራብ የለም ተመስገን ነው። እንስሳችን ጥንስስን ጥንስስ እሺ ከዛ ጥንስስን ነገ ደግሞ ገቧ አለ አሂዱ አይሃጅ ማለት ነው። ለነሱ ጠላ እንጠምቃለን አረቄ እናወጣለን። እሺ ወይ ደስ ይላል። ዳቦም እንደፋለን። አዎ ነገ ለቁርሳችን ነው። ሁሉ ይደርስልናል። ባንድ ቀን ይደርሳል። ይደርሳል። ይጣከረና አዎ እሺ እሺ ኩሽና ይሄ ነው ይኸውልሽ የኛ የባህል ቤታችን። አዎ እዚህ ወጥ እንሰራለሁ። እዚህ ጋር አረቄና ወጥ እጥዳለሁ። አዎ እዚህ ነው የሚጣደው። አራቱም እንስራ አንዴ ይጣዳል። እዚህኛው ላይ ጋግራለሁ። አዎ እዚህ ጋግራታለሁ። ነገር የተስተካከለ አዎ እዚህ ጋግራታለሁ። ይሄ ጠላችን ለሰኞ መድረስ አለበት። ይደርሳል። ሰኞ ይደርሳል። አዎ ይደርሳል። ለዋህደው እሺ ሚጣ መጣሽ? አሁን ደግሞ ትንሽ ጤፍ አለ የሚነፋ ማለት ነው። ያንን ጤፍ ወርደን ወንፊታችንን ይዘን ጤፋችንን ነው። አዎ እሺ እኔም ሰው ካገኘው ዛሬውን ብወጣው ይሻለኛል። ታስር እሺ አዎ በቃ ቅርብ ነው። እሺ በምን እንደምንነፋው? በወንፊት ያው የዛ ጋር ባለው ወንፊት ይዘን ማርገሬ በትልቁ አዎ ቶሎ ቶሎ ለሁለት እንነፋለን። አሁን በቃ ያደክማል። ታዲያ እኛ ሀገር እኮ ሜዳ ያው ያደክማል። በጣም ነው የሚያደክመው። ስንዴ ራሱ ይመረታል ከሚገርምሽ እዚህ። አዎ ያውልሽ ላይዳ እየተጣለ እንደዚህ ነው እኛ ሀገር ስንዴ የሚመረተው። አዎ እዛ ጋር የሚሰሩት እነማን ናቸው? እነዚህ የሚያዘሩት የኔው ልጆች ናቸው። ሴቱም ወንዱም ይሆንሽ እኛ ሀገር እኩል ነው የሚሰራው። ወደ ጤፋችን እንሄድ ከዛ ትንሽ ፍየሉ ምታውና እሱ ጋሻ ወደዚህ አይሻልም? አሁን መንፋት ነው። አዎ ይኸውልሽ እንደዚህ ተነፍቶ ተረግቦ ነው ይኸውልሽ ጤፍ የሚያምረው አበቅ የሌለው ማለት ነው። ቅድም አበቅ የለው ብላችሁ የሸጣችሁት እሱ ነው። እንደዚህ ነፋና ይሄ ቆሻሻ ይጣልና ከዛም በኋላ እንትን ይባላል። እኔ የምለው ጠጅ አበቅ የለሽ የሚለው ስም ከዚህ ነው የወጣው። ከጤፍ አበቅ የለሽ አበቅ የለሽ ከጤፍ ዘባ በቃሽ ነው ወይ? እንዴት ነው አያያዝ? ጥሩ ነው። ምርጥ ነው። ችለሽበታል። አጨራባጥሽ እኮ ልክ እንዳርሳደሩ ነው ይሆንሽ። በደንብ ነው የቻልሽበት። አሰናርተን በኩንታል ቋጥረን በማዳበሪያ ቋጥረን ጭነን እንወጣለን። በቃ ገበያ ይወጣል። ይሄም አዎ አይ ዛሬማ አይወጣም። በሌላ ቀን አሁን ቁልጭልና ንጹህ ጤፍ ይሆናል። አሁን ይሄ ነጭ ጤፍ ነው። ነጭ ጤፍ እና ጤፍ ይባላል። እናት ጤፍ እና ጤፍ ነጭ ጤፍ እና ጤፍ ይባላል። እኔ አሁን መልስልሻለሁ። አንቺ ደግሞ አርግቢ። እሺ ላርግበው። አዎ አበቅ እንዳይኖረው ማለት ነው። አበቅ እንዳይኖረው። አዎ ልክ ነኝ። አዎ ትክክል ነሽ። በደንብ ችለሽበታል። አገመዱን ብቻ ይዤ አይዞሽ። አዎ አይናካም እንደዚህ።
ሂድ ይውጣ እዚህ ላይ አይዞሽ ምንም እንትን አይልም አይዞሽ ነው አጫጭኑን አንችለውማ ብቻችንንማ ያዛሪ ቶሽ እንዳይሄድ እንዳያመልጥ እሺ ሄድ ዞር 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 ሄደ እንበላን እሱ ዞር ዞር ሄድ ይዛሽ ትስታረክ ያ ልጅ ታላውና ልምጣኔ እሺ አዎ ያይና አውጫኝ እሺ ቤቱን ያውቀዋል አህያው ይሄዳል እሺ ጋሻይሉ ነው ተቀበል ሊጥለው ነው አዎ አዎ ጠጅ ቀረች ልጅቷ አስቸገረች ስለዚህ ጎተራው ይሄ ነው አይ ያው ለመደድ